እንዴ በቃ ትርብቅ እያጓራን ያለው ሀብታም እናረጋችኋለን መለወጥ የምትፈልጉ እኛ ጋር ነው ይያሉ የብዙዎቻችን መምህር የሆነ ወንድማችን ገንዘብን ይወስድኩ አንተና አይደለም ስለምን ገንዘብ ነው የምትወሩ ነው ባለቤት ምናምን የምትለው ነገር ማን አንተ ማን ነው ይላከ ለምንድን ነው የመጣከ እንግዲህ ልጅቷ በጣም አሳሳቢ ደረጃ ላይ ሆና ነው ያገኛል አካባቢው ላይ ያለው ደላላ አንተ ነህ አለ የተባልከው ደላላ አንተ ነህ እንግዲህ ወንድማችንን ገንዘብ ጠፍታብኝ ተብሎ እንደዚህ ይመጣል እንዴ እንደዚህ አይነት እሺ ማታ ምንድነው የምትሰራው በዛ በሌሊት ምን አገባ ምን ማለት ነው መጋገብ የወጣቱን ጉልበት የሚበዘብዙ በርካታ አንተ ጠጋብ ምንድነው ወይ ምንድነው ይዱታልኝ ወንድሜ ምን ይሆነ ነገር አድርጋል ውጣልኝ ዱታልኝ ሲሰራው አትስራና አዞሩብኝ በል ስትዞሩ አለና ይሄ ማታ የሚወጣው ነገር ነው እንደዚህ የሚያደርገው ሰላም ውድ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ሰነበታችሁ እኔ አለሁ በጤና በሰላም እናንተም ሰላማችሁን ጤናችሁን ያበዛላችሁ ዘንድ እመኝላችኋለሁ ከወዲሁ ዛሬ እኔ እዚህ የቀረብኩበት ምክንያት ወንድማችን ጓደኛችን መካሪያችንና አስተማሪያችን የብዙዎቻችን መምህር የሆነ ወንድማችን በትንሽ ህመም ምክንያት ለጊዜው ወደ ውጭ ሀገር ለሕክምና ሄዷል እንግዲህ ወንድማችንን ጓደኛችንን በቃ ሁሉ ነገራችን ነው እሱ እና ፈጣሪ ምህረቱን በፍጥነት ያመጣለት ዘንድ ሁላችሁም ጸሎታችሁ ድጋፋችሁ አይለየው እላለሁ ዛሬ እንግዲህ አንድ ጥቆማ ደርሶን አንድ አካባቢ ላይ እንገኛለን አንዲት ስሟ እንዲጠቀስ ያልፈለገች ግለሰብ በደል ደርሶብኛል ተዘርፌያለሁ ህይወቴን በሙሉ የኖርኩበት ነገር ወና ሆኖ ቀርቷል ብላን ጠቁማን ወደዚህ መተናል እንግዲህ ልጅቷ በጣም አሳሳቢ ደረጃ ላይ ሆና ነው ያገኛት እዚህ አካባቢ ተደራጅተው የሚዘርፉ የወጣቱን ጉልበት ሀብታም እናረጋችኋለን መለወጥ የምትፈልጉ እኛ ጋር ነው ይያሉ የህብረተሰቡን የወጣቱን ጉልበት የሚበዘብዙ በርካታ ሰዎች አሉና እነዚህን ሰዎች ደግሞ ተከታትለን አድነን ለህግና ለፍትህ ማቅረብ አለብን የወጣቶች ጉልበታቸው መበዝበዝ መቅረት አለበት ወጣቱም እንደዚህ አይነት ነገር ሲኖር ወዲያውኑ ለህግ አካል ማሳወቅ ይኖርበታል ከሁሉም ነገር መጠንቀቅ ይኖርበታልና እኛ እስኪ አንድ ግለሰብ ጋር ጥቆማ ደርሶናል አብራችሁን ተከታተሉን ጉሮሮን ይዘን እናፋጠጠዋለን እስከዛው አብራችሁን ቆዩ ሰዋል መሰለኝ በሩ ልገለጠው አይደለ ምንድነው አንተ ላይ ገንዘብ ይበልጥከር ስለምን ገንዘብ ነው የምትሆን ተረጋጋ ሰውዬ አይደለም እንዴ ጤነኛ አይደለም እንዴ ዘውሎ ከሰገት መጣ ምንድነው እንደነፋ ተረጋጋ አንተ ጤነኛ አይደለም እንዴ ሰውዬ ያማ እንዴ አንተ አይደለም ገንዘብን የወሰድከው ሰውዬ ተረጋጋ ተተወራ ይችላል ደላላው ማለት አንተ ነህ አቦ በናት ስለምን የምትወራው ደላላነት መስራት አንተ አይደለም እንዴ ያማል እንዴ መልቶ ነው ቤት ይጎድልኩ ተረጋጋልኩ አንዴ ከከኛተ ይኸውልህ አንድ ነገር ልንገርህ ዘጉ ብሎ የምትገባበት የእናት ቤት አይደለም ምን ልትሆን ነው ልደበድበኝ ነው ስርዓት ይዘህ የምትወራ ከሆነ የመጣበትም ትናገር ከሆነ ተናገር ልደበድበኝ ነው እንዴ የመጣችሁት ቁጭ በልና እናውራ ስለምን እንደምትወሩ ሰዓቴን እኮ ገነጠለው እያያችሁ ነው አይደለ ወደ ተመልካቾቻችን ቁጭ በልና እናውራ ገንዘብን ይወሰድኩ አንተና አይደለም ስለምን ገንዘብ ነው የምትወሩ ገንዘብ ተዘርፌያለሁ እኔ ምን አገባኝ ታዲያ አንተ ብትዘርፍ ደላላው ማለት አንተ አይደለም ሰውዬ ደላላው ማለት አንተ ነህ አይደለም የመጣችሁት የት እንደሆነ ግን ታውቃላችሁ ቆየት ነው የመጣ ነው የተከበረ ቤት እኮ ነው የመጣው ከዛ ላይ ዝቡ ለገብተህ ከዚህ ጋር የምትደነፈው ይሄ ዝም ብለህ እንደርጎ ዝም ብዘለም መገባበት የእናት ቤት መሰለ እንዴ አንኳኩቼ እኮ ነው የገባሁት እና ምንድነው ታዲያ እንደዚህ ታዲያ ፈርፈር የሚያስደርግህ ምን ማለት ነው ፈርፈር ማለት ለምን እንደምትዘለው ገንዘቤ ጠፍቶኛል ምን አገባኝ ስላንተ ገንዘብ ምን ማለት ነው ምን አገባኝ ስላንተ ንብረት ስላንተ ገንዘብ ምን ያገባኛል ደላላው ማለት አንተ እኔ ሌባ ነህ ዘራፊ ነህ እያልከኝ ነው ሌባ ነህ አላልኩም ምን ነው ሌባ ነህ አልክ ቀርመ ሌባ ነህ እንጂ ገንዘቤን ስጠኝ እኮ ነው እያልከኛል እኮ ገንዘቤን ተዘርፌያለሁ እኔ ምን አገባኝ ስላንተ ንብረት ታዲያ ስላንተ ገንዘብ ነው የሚመለከተኝ ነገር አለ አካባቢው ላይ ያለው ደላላ አንተ ነህ እና ደላላ ስለሆንኩኝ ታዲያ እኔ ንብረት ዘራፊ ነው እንዴ ማመቻቸው የሚመስልህ
ስለምን ዘረፋ ነው የምታወራው? ሌባ ነህ እንዴ? ገንዘቤን እያልከኝ እኮ ነው አይደል? ሌባ ነህ እንዴ? አልገባኝም። አትለቀኝ በእናትህ። ደላላ አካባቢ ላይ አንተ ብቻ ነገርኩህ። ይኸውልህ አትነካካይ ብያለሁ። ሰውዬ ተከብረህ ትቀመጥ ከሆነ ተቀመጥ። ምን ማለት ነው? ነገርኩህ። ምን ማለት ነው? ልደበድበኝ ነው እንዴ? ልደበድበኝ ነው እንዴ? ገንዘብ ጠፍቶኛል አልኩ አይደለ? በአንተ በኩል የኔ ገንዘብ ያለፈው የአንተ ግብረ አበሮች ነው የዘረፉኝ። ገንዘብ የት ነው? ሰውዬ ተረጋግተህ የምታወራው ከሆነ ተረጋግተህ አውራ። እዚህ ጋር ስለተደባደብክ ስለደነፋ ምንም የሚመጣ ነገር የለውም። ይኸውልህ ዝም ብለህ ግንፍል ከዛ ውጪ ይኸውልህ እዚህ ጋር ዝም ብለህ በጉልበት ምናምን አትተማመንሽ። እኔ በጉልበት ሳይሆን ደግሞ እኔ በተግባር በስርዓት ማምን ሰው ነኝ። ኦኬ ስርዓት የሚባል ነገር አለ። ስርዓት ይኖርልሽ። መጀመሪያ ስርዓት ይቀድማል። ግብረ አበሮችን ልጠራቸው ነው። ከዛ ማንንም እኔ የምጠራ ሰው አይደለም። እኔ ላንተ ማንሰ ሰው አይደለም። ግብረ አባሪ ልኛል እንዴ ደግሞ። ስለዚህ አንተ ነህ ማለት ነው ገንዘቤን የዘረፍከው። ምን እንደ ይጠፋብህ? ምን እንደ የተዘረፈብህ? ገንዘቤ ጠፍቷል እያልኩ ነው። በጣም በርካታ ገንዘቦች ጠፍተውብኛል። ምንድነው? ምን አይነት ገንዘብ ጠፍቶብህ ነው? ምን አይነት ገንዘብ ነው የተዘረፍከው? ዋግ ምን አይነት ገንዘብ ነው ማለት? ብዙ አይነት ገንዘብ ነው የምታዘዋውሩት ማለት ነው የምትዘርፉት ምናምን? የተዘረፍከውን ብቻ ነው የጠየኩህ። ከሆነ የኢትዮጵያ ብር ነው ታዲያ የተዘረፍኩትማ። ሌላ ገንዘብ አለ እኮ። ምንድን የተዘረፍከው? ብር አልኩህ እኮ ወንድሜ። ብር ብቻ ነው ወይስ ሌላ ነገርም አለ? ምን ማለት ነው? ሌላም ጨምረና እንደ ዘረፍከኝ? አትነካካኝ ሰውዬ። ይኸውልህ በጣም እየታገስኩ ነሽ። ምን ማለት ነው እየታገስኩ ነው ማለት? ከብር ውጭ ሌላ ምንድን አብሮ የጠፋብህ? ከገንዘብ በጣም ብዙ ነገር። ሌላ ምን ጠፋብህ? ብዙ ነገር ታውቀዋለህ አንተ የጠፋውን ነገር። አባቱ እኔ እኮ ጠበቃህ አይደለሁም እኮ። ምንድነው ስላንተ ንብረት ነው ወይስ የቤት እመቤት መስልኩ? ስለ ቤት ዕቃ የምትጠይቀኝ? እንዴት ነው የምትዘርፉት? ሰውዬ የማይሆን ወንጀል ነው እያወራ ያለው። ስለምን ወንጀል ሰርተሃል እንዴ? በስርዓት እያናገርኩ ነው። እኔም እኮ በስርዓት የምታወራውን ነገር ተጠንቀቅ። ኦኬ እየተጠነቀቅኩ እኮ ነው። ቆይ ምን ያህል ነው የምትዘርፉት በቀን? ያማዋል እንዴ? ጤነኛ አይደለም እንዴ ሰውዬው? ምን ማለት ነው? ምንድነው እያወራ ያለው? እየነገርኩህ እኮ ነው። ነገርኩህ እኮ። ስርዓት ይዘህ የማይሆን ነገር ስርዓት ይዘህ የምትፈልገው የምታወራ ከሆነ አውራ። ከዛ ውጭ እዚህ ጋር የማይሆን ነገር አፍህን እንድትከፍት አልፈልግም። ቆይ አንተ ለምንድን ነው እንደዚህ እንትን ያልከው? የደነገጥከው ምን አለ? ለምን ነው የምደነግጠው? ለምንድን ነው እንደዚህ ካላረግከው አንተ ለምንድን ነው የምደነግጠው? እኔ እስኪ ምን ነው እስኪ ከፊቴ ላይ ምን አይነት የፍርሃት ምልክት ነው በእናትህ እየታየብኝ ያለው? አስረዳኝ እስኪ። በጣም እንትን ለማለት እየሞከርክ ነው። ምን ለማለት? በጣም በቃ አለ አይደለ? ለመሸፋፈን እየሞከርክ ነው። ምኑን ነው የምሸፍነው? ዋግ ገንዘብ የጠፋብን ገንዘብ ጠፋብኝ ሲል አብሮት ምን አለ እያልከኝ ነው? ገንዘብ ትላለህ። በምን አወቅ? ሌላ ነገር አብሮ የጠፋብህ ስንት ብር ነው የጠፋብህ? ስንት ብር ጠፋብህ? 200,000 ብር። 200,000 ብር የት አመጣኸው? ከየት አምጥተው? ሰርቼ ነው። አንዳንተ ዘረፍ ያላመጣው። የት አስቀምጠው ነው የተዘረፍከው? የት አስቀምጠው ነው? ከባንክ ይዤ ስወጣ ነው የዘረፉኝ። ከባንክ ይዘው ስትወጣ? እርግጠኛ ነህ? ወደ ዶላር ልቀይረው። የትኛው ባንክ ነው እስቲ 200,000 ብር በአንድ ካሽ አውጥቶ የሚሰጥ? ወደ ዶላር ልቀይረው ስል አዳምጠኝ። የትኛው ባንክ ነው 200,000 ብር ካሽ አውጥቶ የሚሰጥህ? አንተ በእጅ የምትዘረፈው ንገረኝ እስቲ። ትልቅ ቢዝነስ የምትሰራ ከሆነ ማንኛውም ባንክ ይሰጣል። 200,000 ብር አይደለም ከዛም በላይ ይወጣል። አንተ ነህ የቢዝነስ ሰው? ምን ነው ትልቅ ቢዝነስ የምትሰራው አንተ ነህ። ለነገሩ አንተ ነህ እንግዲህ ሰፈሩ ላይ አለ የተባልከ ሀብታም። እኛ ሰርተን የምናገኘው ገንዘብ ነው። ምንድነው? እንደናንተ እየዘረፍን እንደናንተ እየዘረቅን የምናመጣው ገንዘብ አይደለም። 200,000 ብር እስቲ እንዲያው በየት ሀገር ነው ካሽ የሚሰጠው? የትኛው ባንክ ቤት ነው ወይስ ከባንክ ማናጀሩ ጋር የሆነ ሁለት ሌባ ባንድ ላይ ምንድነው የሆነ አባባል አለ? እኛንን ዘራፊዎቹ። እስቲ 200,000 ብር አይደለም 200,000 ብር 1,000 ብር በኪስ ይዘህ አትጓዝ ሰውዬ። ቆይ ያንተ እዚህ ጋር 200,000 ብር ጠፋኝ እያልክ አፍን ልከፍት። ቆይ ያንተ ሰዎች ተለከለው እንደ የመጣው ነው። ቆይ ያንተ ሰዎች 400,000 ብር 500,000 ብር ነው የሚያንቀሳቅሱት በሻንጣ ይዘው። ከየት አምጥተውት ነው እስቲ ንገረኝ ይሄንን። ነው ወይስ አንተ ከባንክ ቤት ይዤ ስወጣ ነው ያልከው? እኔ ከባንክ ቤት ደግሞ እኛ ደግሞ የምንሰራውን ገንዘብ ማለት ስንፈልግ በጫማችን በካልሲ ውስጥ ይዘነው እንዞራለን እንጂ ባንክ ቤት አናውቅም። ተረዳኛ? ደግሞ በዚህን ሰዓት ደግሞ እኛ እናውቀዋለን ሁሉንም ነገር። 200,000 ብር ካሽ የሚሰጥመው የትኛውም ባንክ የለም። ቆይ ስራችን ምንድነው? ቆይ ምንም ይሁን ምን አገባ ማለት ምን አገባህ? ስለኛ ህይወት ዝም ብሎ ገንዘብ ይመጣል እንዴ?
ዘርፋችሁኛል አልክ እኮ በቃ ያንተም ገንዘብ ያው ዘራፊው አይደል እኮ ዘርፋችሁኛል እያልኩ ያው ስራችን መዝረፍ አይደለ ዘረፍንህ መዝረፍ ነው ስለዚህ ያው ምንድነው የምፈልገው ገንዘብን እንድንሰጥ ነው ስለዚህ ገንዘብን የዘረፋችሁኝ እናንተ ናችሁ ገንዘብን እንድንሰጥ ነው የምፈልገው ኦኬ እሺ ማታ ምንድነው የምትሰራው በዛ በሌሊት ምን አገባ ምን ማለት ነው ምን አገባ አንተ ሰውዬ ምንድነው ዝም በል ልቀቀኝ አንተ ጠጋብ ምንድነው በስራ ሰዓት አትወራ ተኛ ዘው ይኸውልህ ዝም በል ስርዓት ይስኩን ስርዓት ክንያዝ ባልሆነ ማለት ነው የሚከተልን ነገር እያሰብክ ቆይ ምን ልታረግ ነው እያሰብክበት የሚከተል ቆይ ሰዎችን እንትን ልታስገድለኝ ነው ማን ይላንተ በቂ ነው ማንንም ሰብስበ እዚህ ጋር ካሜራ ደቀና ምናምን እኔ ምንም የማይመስለኝ ሰው ነኝ ምክንያቱም እኔ ምንም አይነት ነገር የለብኝ በቃ ከወንጀል የለብኝ ከምን የለብኝ በቃ ከሁሉ ንጹህ ሆንኩ ሰው ነኝ ኦኬ በቃ እዚህ ጋር ካሜራ ስለደቀንክ ምናምን እዚህ ብዙ ህዝብ ሰብስበ ስለመጣ አይ ዶንት ኖ ለኔ ምንም አይደለም ታዲያ አንተ ንጹህ ግን በትግስት እያወራሁ ነው በትግስት እያናገርኩ ነው አንተ መደባደብን በትግስት እያወራኝ አይደለም የምጠይቀን ጥያቄ እየመለስክልኝ አይደለም እኔ ገንዘቤ ተዘርፎ ነው አንተ ጋር የመጣሁት አንተ ጋር ነው የተጠቀምኩት አንዳንዴ የሚባላል መሰለህ ዝምታ መልስ ነው ይባላል አንተ እንደፈለክ ብትለፈልፍ እኔ ዝም ብለህ መልስ ነው አይደል ስለዚህ አንተ በደንብ ለፍልፍ ዝም ብዬ ላዳምጥ አይደል ዝም ብዬ ላዳምጥ ቆይ ለምንድን ነው ገንዘቤ ጠፍቶብኛል ስል ለምንድን ነው ሰው አንተ ጋር የጠቆመኝ ኦኬ ተጠቆመን የመጣው ተልከን የመጣው ምን ነው ኦኬ ገንዘቤን ሳፈላልግ የዘረፈኝ ሰው ቸግሯቸው አምጣልን ተብለ ነው ምን ማለት ነው ቸግሯቸው እኮ ገንዘቤ ቸግሯቸው በዚህ አይነት መንገድ ገብተህ ገንዘብ ተቀብለህልና ተብለ ነው ተልከን የመጣው ማንም ይልከኝ ተጠቁሜን የመጣው ተልከው እኮ ቆይ ገንዘብ እኮ ነው ማን ይጠቁመህ የአካባቢው ሰዎች ነው ይጠቁመህ ስለዚህ የአካባቢው ሰው ገንዘብ ተበድረህልና ወይም ደግሞ በዚህ አይነት መንገድ ተቀብለና ተብለን የተላኩ ለምንድን ነው የሚላከው የኔ ገንዘብ እኮ ነው የጠፋው እኔ በዚህ ጊዜ ላይ በቃ በጣም ብዙ ገንዘብ እየባከነብኝ ነው አንተ ደግሞ በጣም ስኬታማ ነህ ሰፈሩ ላይ አካባቢውን በሙሉ የሚያወራው ስላንተ ነው ሰው እኔ እኮ ግራ የሚገባኝ ነገር ወንድሜ እስቲ አንድ ነገር ልጠይቅህ እስቲ የሆነ አባባል አለ ሲሰሩ አትስራና አዞሩብኝ በል ስትዞሩ አለና ይባላል ምን ማለት ነው አንድ ሰው ቁጭ ብሎ እየዋለ ገንዘብ ቤትህ ድረስ ሊመጣ ይችላል አይመጣም ገንዘብ ሊመጣ የሚችለው እኮ ቢያንስ በአራት በአምስት አቅጣጫ የሥራ ዘርፍ ሲኖር ነው አይደል በአራት በአምስት አቅጣጫ ነው ማለት ነው የምትሰራው የሥራ ዘርፍ ካለ ገንዘብ እንደፈልክ ተመታመጣው ነገር ነው ከዛ ውጪ ግን እዚህ ጋር ቁጭ ብለህ እንዴ ይሄ ሰው ገንዘቡን የት ያመጣው ነው ይሄ ሰው ገንዘብ የት ያገኘ ነው ከኛ በላይ የሆነው ኦኬ ይሄ ማለት እኮ የምቀኝነት ዘርፍ ነው አይደል ምቀኝነት ነው አይደል የሚባል ኦኬ ምቀኞች ብዙ ናቸው ማለት ነው ታዲያ ከዚህ እንዴት ይሄ ገንዘብ ከየት አምጥቶ ነው ምንም ያስብል ነገር አንተ ከዚህ ጋር ተለከል ትመጣ የቻልከው አይ ዶንት ኖ እየገባኝ አይደለም በምን ምክንያት ነው ስለዚህ ምቀኛ ስለሆኑ ነው እያልከኝ ነው አንተን ወደ አንተ ይላኩኝ ማለት ነው ያ ከዛ ውጭ ታዲያ ምን ሊሆን ይችላል ብለህ ታስባለህ እስኪ አንተ እንዴት ነው እዚህ ደረጃ ላይ የደረስከው እስኪ ንገረኝ እስኪ እኔም በጣም ጥሩ አንተም አሁን የእድገቴ ገንዘብ የማግኘቱ አቅሙ ዝቅ እያለብኝ ነው የምትለኝ አው ዝቅ ባለብኝ ሰዓት የሥራ ተነሳሽነት ወይም ደግሞ የሥራ ፍላጎትህ ምን ያህል ነው ኦር ደግሞ ምንድነው የምትሰራው እኔ እንዳየኝ ጋዜጠኛ ነኝ ኦኬ እና በጣም ብዙ እየታተርኩኝ ነው ሀብታም ለመሆን ማለት ነው ግን ምንም እየሆነልኝ አይደለም ያለችኝን ገንዘብም የሆነ ቢዝነስ ልጀምር ብል ዘረፉኝ እና እስኪ አንተ እስኪ ንገረኝ እስኪ የሆነ አሪፍ መንገድ አንተ ጋር ይኖራል አንተ እንግዲህ ሰፈሩ ላይ ካሉት ሀብታሞች አንተ ነህ አይደለ በጣም ብዙ መንገዶች አሉ የምሰራባቸው የቢዝነስ አይዲያዎች እስኪ አንተ ምከረኝ እስኪ በጣም ጥሩ ጋዜጠኛ ነህ ጋዜጠኛ ከመሆንህ መጠን ጋዜጠኛ በቀን
ቀኑን ሙሉ ነው የምትሰራው ወይስ ደግሞ በሳምንት አንዴ ምናምን ነው የምትሰራው? ጋዜጠኛ ማለት እንግዲህ የሆነች አዲስ ነገር ስትኖር እሷን ለህዝብ ማቀበል ወይም ደግሞ የሆነ አዲስ ነገርን የሆነ ማሳወቅ ነገር ይመስለኛል እንደተረዳሁት አይደል? አንተ ዴይ ቱ ዴይ ነው የምትሰራው ኦር ደግሞ በሳምንት አንዴ ነው የምትሰራው ወይስ ደግሞ በወር አንዴ ነው የምትሰራው? የገንዘቡ መጠን የገቢ ምንጭህ በየት በኩል ነው የሚመጣው? እኔ ቀን በቀን ነው የምሰራው። ቀን በቀን ነው የምሰራው። የገቢ ምንጭህ ቀን በቀን ነው የሚገባው አይደለም? እንዴት ነው የሚገባል? የገቢ ምንጭህ በወር ነው የሚገባው። በወር አንዴ ነው የሚገባልህ? በወር አንዴ የሚገባልህ ገንዘብ ምን ያህል ነው? በቂ ነው ወይስ አይደለም? በቂ ቢሆንማ እዚህ እኮ አታየኝም እኮ። ካንተ እኮ ምክር አልፈልግም ነበር። በቃ ይኸውልህ፣ ስለዚህ አሁን አንተ ማድረግ ያለብህ የተለያዩ ስራዎችን መስራት በቃ። ከዛ ውጭ እህትዬዋ መጣሽ? ነይ ደቅ ቤት እዚህ ጋር ማናት እሷ? እህቴ ነች። ሰላም አዳይ ቲቪ ዝም ብሎ በድንገት የመጣ ሰው ነው። ነይ ቁጭ በይ። ይሄ ምናምን አለ። ምንድነው እንደምን የተፈጠረ ነገር አለ? ባለቤት ናት እንዴ? እህቴ ነች እያልኩ ነው ሰውዬ። እንዴ ማለት እኔ አግብተን እንደምትኖር ነው መረጃ የደረሰኝ። ቆይ ወንድሜ ምንድነው እየተፈጠረ ያለ? ካሜራ ምንድነው? ለምንድነው የደረሃቸው? ምን አውቃለሁ እኔ ታርቻቸው አይደለም። ዝም ብለው ዘለው ገቡ። ሰው ዝም ብለው ዘው ብለው ይገባል። ምን አውቃለሁ እንግዲህ ጉልበተኛ ሲመጣብሽ ምን ታደርጊያለሽ? ማለት እንዴት ጉልበተኛ ማለት ነው? ቁጭ በይና ነው አንዴ ቁጭ በይና ሚሉንን ሰማዋለች። ነይ በዚህ ጋር። እኔ ግን በጣም የሚገርም ነው። እኔ ከባለቤት ጋር እንደምትኖር ነው መረጃው የደረሰኝ። ቆይ ምንድን ነው ባለቤት ምናምን የምትለው ነገር? ማን ነው የላከ? ለምንድን ነው የመጣክ? ዲሲስ መጣክ? እኔ እንግዲህ ካሜራ ሲጀመር እኔ ምንም ማውቀው ነገር የለም። ያለ ምንም ምክንያት ካሜራ እንዴት ነው ቤት ውስጥ የሚኖረው? እንግዲህ ይኸውልሽ እኔ ሀብታሙ እባላለሁ፣ ጋዜጠኛ ነኝ እና እንግዲህ እሱ ሀብታም ነው። እዚህ ጋር ሌላ ነገር እንድትወራ ምናምን አይደለም ፈልገው። ምንድነው ሌላ ነገር? ሌላ አሉባልታ ወሬ ምናምን? ስለምን ሌላ አሉባልታ ነገር? ማን እዚህ እንዲወራ የማትፈልገው ነገር አለ? ሀብታም ነኝ። ምን ይጠበስ? እሺ ምን ይምጣ? ሀብታም ነኝ እኮ ስኬታማ ነው እና ካለው ስኬት ለኛም እንዲያካፍለን ነው እየጠየቅን ያለው። ሰው እንዴት ነው ያለው ስኬት ዝም ብሎ ከመሬት ተነስቶ ላንተ ማካፈል የሚችለው? እንዴ ምን ማለት ነው? እሱ የደረሰበትን ደረጃ ያየውን ሀብታም ለመሆን ያረገውን ጥረት ለሌላው ቢያካፍል ምን ችግር አለ? አይ እሱማ ችግር የለውም። ግን እንደዚህ በድንገት ምናምን አይደለማ ካሜራ ይዘ። አንደኛ ደግሞ ሰው የሆነ ሰውን ሊያናግር እኮ የሆነ ቀጠሮ ይዘው ምናምን ነው የሚያናግረው። እኛ አውርተናል። እኛ ጠቆማ ደርሶን ነው በመጀመሪያ ነው ወንድሜ። አይ ጉልበተኛ ናቸው ምናምን እኮ እያለ እኮ ነው። ይሄምን ጉልበተኛ እንደገቡ መደባደብ ምናምን ሞክረው ነበር፣ አልተሳካላችሁ። ስለምንድን ነው የምትደባደቡ? ማን አንተ? እኛ ገንዘባችን ተዘርፎብን እነሱ ጋር ተጠቁመን ነው የመጣ ነው። ቆይ ምንድን ነው የሚያወራው ሰውዬ? ስለምን ገንዘብ ነው የሚያወራው ወንድሜ? ምንድነው እየተፈጠረ ያለ? ስለምን ገንዘብ ነው? ሲጀመር ደግሞ ገንዘብ ጠፍቷብኝ ተብሎ እንደዚህ ይመጣል እንዴ? እንደዚህ አይነት እንዴት ነው ገንዘብ ጠፋ? እቃ አረከው እንዴ ገንዘብ? እንዴና ታዲያ እንዴት ነው ገንዘብ ዝም ብሎ የሚጠፋ? እንዴ ለምን አይጠፋ? አንተ የሆነ ቦታ ሌባ ቢወስድብስ ብጥልስ? እኮ የወሰዱብን ሌቦች የሱ ቆይ ምን መረጃ አለ? ምን መረጃ አለ? እሱ መውሰድ የቱ ጋር እንደጣለ የአካባቢው ሰው የጠቆመን እንደዛ ነው። የአካባቢው ሰው ስለጠቆመ ምቀኛ ሊሆን ይችላል። የአካባቢው ሰው ስለጠቆመ አንተ ገንዘብ ያለ ምን ምልክት አለው? ያንተ ገንዘብ ምቀኞቻችሁ ብዙ ናቸው ማለት ነው። እሱ እንደነገረኝ ለምሳሌ ካንተ ጀምሮ እኔ ምቀኛውን ቁብ እንዴ አንድ ሰው ያለ ምክንያት ታዲያ ሰው ቤት እንዲዘውሉ ይገባል። ገንዘብ ይጠፋል። ስለ ሰው ሀብትና ስለ ሰው ንብረት ታዲያ ሊሆን ይችላል። ገንዘብ ሊጠፋ ይችላል። በርግጥ ሊሆን ይችላል። ጠቆሙኝ መጣው። አይ ተሳስተ ሊሆን ይችላል እኮ እንደዛ ብሎ ማስረዳት ነው ወይስ በትዕቢትና በጸማ ነገር ነው? ስለተናደደ ያው ወንድ ልጅ አንዳንዴ ግንፍል የሚልበት ባህሪ አለው አይደለ? ስለዚህ አንተ ገንዘብ ጠፍቶብህ ሊሆን ይችላል። በርግጥ ሊሆን ይችላል። እኛ የምናውቀው ነገር የለም ግን አሁን ስላንተ ገንዘብ ምንም የምናውቀው ነገር የለም። አንተ ገንዘብን እግዚአብሔር ይርዳክ በምታገኘው መንገድ አግኘው። ግን እኛ ጋር እንደዚህ የሚባል ነገር የለም። ሲጀመር ገንዘብ ጠፋብኝ ብሎ ደግሞ ዝም ብሎ አይመጣም። ዝም ብለን አንመጣም፣ ተጠቁመን የመጣ ነው። ግን እኔ እዚህ ቤት ሰውዬው ከዚህ በላይ ከኔ ጋር ብዙ መጨቃጨቅ የሚጠበቅብህ አይመስልኝም። ጨረዳኛ የምፈልገውን ጠይቀኝና ከዚህ ቤት ውጣልኝ። ከባለቤት ጋር ነበረ እህት እንዳለ ግን አላውቅም ነበረ። እህቴ ናት፣ ተወቃት። ከዛሬ ጀምሮ እህቴ ናት፣ ተወቃት። ቆይ ለምንድን ነው አንተ ማወቅ የሚጠበቅብህ? እንግዲህ ግን እኔ እኮ ስለኛ ማወቅ ሳይሆን ገንዘብ ጠፋብኝ ብለህ ነው የመጣ ወንድም። ስለዚህ ገንዘብ እዚህ ምንም ያለው ነገር ስለሌለ ተውኩት። እሱ የቢዝነስ ሐሳብ ስላለው የቢዝነስ ሰው ስለሆነ እኔ ደግሞ መለወጥ ምናምን ስላልቻልኩኝ
ከሱ ህይወት ለመማር ፈልጌ ነው አሁን ምን ነው ባንዴ ግልብጣል እሺ እሱ ነው አይደለም የምፈልገው ስራ ምን ስራ እየሰራ ነው ግን መለወጥ አልቻልኩም እስኪ አንተ ምከርኝ እስኪ አንተ ቆይ እንዴት ነው እዚህ ደረጃ ላይ ደረስኩ ከምን ተነስተህ ነው ይሄ ሰውዬ እኮ ገንዘብ ይጠፋብን ብሎ እኮ በጣም ጥሩ እሱ ራሱ ምን እንደፈለገ እኮ አናውቅም ሀብታም ነበር አይደል ገንዘብ ተዘረፈ አዎ ተዘረፈባ የተዘረፈውን ገንዘብ ይታመጣው ሰርታ ብዙ አመት ስራ ስለነበረ ነው አይደል ይሄን ገንዘብ ያጠራቀምከው አሁንም ስራ ገንዘብ አጠራቀም አንተ እኮ ዝቅተኛ ኑሮ ነበር አይደለም የምትኖሩት ከዛ እንዴት ነው ቶሎ እኮ ነው ያደጋችሁት ምን ያህል ሰርታችሁ ነው እንደዚህ ባንድ ልታል አንተ እኮ ሰው ጠቆመ ነው አልክ አንዴ ያደጋችሁ አልኩ ቆይ አንተ ማለት አንድ ነገር ልንገርህ እኔ ደላላ ነኝ ተረዳኛ ቆይ ለምን ነግረው ስላንተ ስራ ምን አገባ ችግር የለውም ምን ችግር አለ ችግር አለ ማን አንተ ማን እኔ ነኝ እያናገርኩ ያሉት ያወራችኝ ነው እሷም እኔ እያናገርኩ ነው አይደል እኮ ቀስ ብላ አውራኝ ደላላ ነኝ ቤቶችን እሸጣለሁ አሻሽጣለሁ ማግኘት ያለብኝ ነገር አገኛለሁ ዛሬ አንድ ቤት ከሸጥኩኝ ማገኘው ገንዘብ 200 300 400 500 ሺህ ብር ነው ማገኘው በቀን አንድ ቤት ትሸጣለህ እሱ እንግዲህ ፈጣሪ ሲሰጥህ 3 4 5 ቤት ትሸጣለህ በአንድ ቀን ፈጣሪ ካልፈቀደልህ ደግሞ ላንተ ካላለው ደግሞ ይሄ ስራ በአንድ ቀን ምንም ሳትሰራ ምንቱን ትችላለህ ኦኬ ስለዚህ ምንድን ነው የምትሰራው እቴ ተማሪ ነች ኦኬ ተማሪ ነች አሃ ስለዚህ ከደላላም አልፎ መኪና ሹፌር ነኝ ተረዳኛ ከመኪና ሹፌርም አልፎ ብዙ ስራዎችን እንሰራለን ለምሳሌ ምን አይነት የገንዘብ ዝውውር ወይ ለምንድን ነው ይሄንን ማስረዳት የሚጠበቅብህ በቃ ምን ችግር አለ ቢያስረዳኝ ወንድሜ በቃ አንተ ገንዘብን ነው የምትፈልገው ለምን ገንዘብ ሌላ ቦታ ሄደህ አትፈልግም ሀብታም መሆን እፈልጋለሁ ወደፊት የቢዝነስ ሰው መሆን እፈልጋለሁ በቃ ወንድሜ ምንም አያስፈልገውም በቃ ይውጣልን ይዘው አሁን ስለዚህ ማስረዳህ ነገር እየገባህ ከሆነ እያስረዳው በቃ ገንዘብን ሌላ ቦታ እኛ ጋር ምንም ገንዘብ የሚባል ነገር ሌላ ነገር ከዚህ በላይ እለፈልፋለሁ የምትል ከሆነ ደግሞ ከጀርባህ ምን እንደሚከተልህ ቅድም አስጠንቀቂያለሁ በደበደብክኝ ታይም ላይ ኦኬ ስለዚህ አሁን የምፈልገውን ነገር ሁሉ ነገርኩ አይደል በቃ ውጣልን ውጣ ገንዘብ ግን አንተ ጋር የለም የሰው የጤነኛ ነው እንዴ አይደለ ጭራሽ ብለህ ካሜራ ማናፍንጨር እኮ ሰበር ይበቃል የማይረባ ሰዓቴን ሰበረው እኮ አይደለ አንተ እኔን ትደበድበኛል አሁን ትናገራለህ አትናገርም አንተ ማን ነህ እያናገርኩ እኮ ነው ዝም በይ አንቺ ስትጠየቂ ብቻ ታወሪያለሽ እህቱ ነኝ አላልሽም አዎ ግን እናንተ እህትማማች እንደሆናችሁ ነው ያላቅም አንተማ እንዳታውቅም ይታውቃል አካባቢው ማያውቅም አካባቢው አይመለከተንም እንግዲህ አቅራቢያችሁ ያለው አካባቢ ሰው አያውቅም ማለት ነው ስለናንተ አወቃ እኛ ምን አገባ እናንተማ ምን አገባችሁ ይመለከተናል ወራዳ ሁላ
ጭራሽ እየተሳደብኩ ነው ጭራሽ እየተሳደብኩ ነው አነሰ እንዴ ቀጥቅጠንም አነሰ ልጨምር አፍንጬን እኮ ነው የሰበረው ታሳክማታለሁ አይጥለም ሞቷ ድመት አፍንጫ ታሸታለች አለ ምን ሰዎችን ልጠራ ነው ደውልላቸው ችግር የለውም ምን ልታስገድለኝ ነው ምን ልታረገኝ ነው እስኪ ንገረኝ ሞት እኮ ረፍት ነው አይደል ኦኬ ልታሰቃየኝ ነው ኦኬ ሰዎች ምናምን ትገላለህ ማለት ነው አልገባኝም ማፊያ ናችሁ ማለት ነው ስለምን መግደል ነው የምታወራው አይው እያለኩ ነው ወንድምሽ እንደ እየተቀጠቀጥከው ዝም ስላለ ነው ዝም አለ እንዴ ከዚህ በላይ እንዴት ተቀጠቀ አፍንጬን የሰበረው እኮ እሱ ነው አንተ ታዲያ አርፈህ ተቀመጥ አላምን አልከኩ ምንድነው ምንድነው ያሳቀ ምን ነው ተነሳብህ እንዴ የማታ እንትን የሚለ ተነሳ ምን እየሆንክ ነው ምን እየሆነ ነው ምንድነው ዝም ያልሽው አሁን እንጂ ምን እየሆንክ ነው ደህና ነው እንዴ ምን እየሆናችሁ ነው ያሉት አረ ምን እየተፈጠረ ነው አንተ በእናትህ ምን እየሆንክ ነው የት ነው ማቀ ግን በእናትህ ማለት ታቀኛለህ እንዴ ስራ ቦታ ነው የምታቆቁና ወንድ ቁጭ በል እንዴ ቆይ ምን እየሆናችሁ ነው የት ነው ማቀ በእናትህ ምን እየሆነ ነው ያሟል እንዴ ወይኔ ወንድሜ ኧረ ወደቀ ኧረ ውሃ አምጡኝ ወንድሜ ደህና ነህ እንዴ ምንድን ይሄ ሰውዬ እያሾፈ ነው እንዴ ምንድነው እንዴ እያሾፍክ ነው እንዴ ማለት ነው ቁጭ በል ምን እየሆንክ ነው ያሟል የሚጥለው በሽታ አለው ይሄ ማታ እንትን የሚለው ነው የሚያመው እኔ እኮ ቁጭ በል እስኪ ቁጭ በል ምን እየሆናችሁ ነው ቆይ ምን እየተፈጠረ ነው እሱ እኮ ስራ ቦታ የምታውቀው ልጅ እኮ ነው ጠፋብህ እንዴ የምን ስራ ቦታ ነው የሚያቀኝ ሊጠይቅህ መጥቶ እኮ ነው ምን እየሆነ ቁጭ በል አልኩህ እኮ እሱ እኮ ስራ ቦታ ቁጭ በል አንቺ ምን እየሆነ ነው ኧረ የሆነ ነገር እየሆነ ነው አንተ ምንድን ነው ያደረገው አንተ ስትይዘው እኮ ነው እንደዚህ ሆነ ቆይ ምንድን ነው ይዱታልኝ ወንድሜ ምን እየሆነ ነው ነገር አድርጋል ውጣልኝ ማለት ነው ምንድን ነው ያደረገው ውጣ የሆነ ነገር አድርጋል ወንድሜ ምን ማለት ነው ውጣ ማለት ምን እየሆነ ነው አስረጂኝ መጀመሪያ ምን እየሆነ ነው ያለው ያሟል ሰው ሲያይ አሁን ደህና ሰው አልነበር እንዴ ምን ሆኖ ነው የሚያመው ነገ እናወራለን በቃ አይ እናወራለን ቁጭ በልና እናወራለን ቁጭ በል እኮ ምን ሆኖ ነው የሚያመው ምን ሆኖ ነው እንድንረዳው እኮ እንዴ አሁን ደህና ሰው ነበር እንዴ ቆይ ምን ሆኖ ነው ቆይ ምንድነው እንደዚህ ያደረገው ነገር ይሄ ማታ የሚወጣው ነው እንዴ ይሄ ማታ የሚወጣው ነገር ነው እንደዚህ የሚያደርገው አንተ ድሮ አብረን አድርገን ስንት ነገር አሳልፈን ዛሬ ጭራሽ እንደዚህ አብረን አድርገን እኮ እናት ምን ሆነ ነው ቆይ ምንድነው ማታ ትወጣለህ ምናምን ብለው የነበረ ምን ያገኘህ ነገር አለ እንዴ ማለት ቆይ ግን አንተ አለህ እንዴ አለው እንዴት ግን ቆይ እኔ የምላችሁ እንትና ነበር የላከችኝ እናንተ ጋር እንትናን አታቋትም ሰላምን አታቋትም ማን ሰላም ምን ነው ደነገጠ ሰላም እቺ እኛ ዘመድ አሟታል ምናምን ለዛ ነው የደነገጥኩት አሟታል ምናምን ሰላም ነው የላከችኝ እናንተ ጋር እኮ ምን ደህና ነች እሷ ደህና ነች ምን ነው ታማ ነበር እንዴ አሟት ነበር ምን ጊዜ ጸበል ምናምን ሄጃለሁ አሞኛል ምናምን ብላኝ ነበር ምን ሆና ነበር ጸበል ሄደችው ቆይ አይ እንጃ ብቻ ያመኛል በቃ የሚጥለኝ ነገር አለ ምናምን አለች የሰው መንፈስ ይሁን ብቻ አላውቅም ከእናንተ ጋር ነበር የምትኖረው አንተ ግን በጣም ምገርም ሰው ነህ እሱም ጸበል ነበር
እና ታዲያ ለምን ሳይሻለው አወጣ? እንዴት ነው ጓደኛን አብሮ አደግን ጓደኛን እንዴት ትረሳኛለህ? እኔ ስንት ነገር ላንተ አልሆንኩልህም። መቼ ረሳው? አንተም ብዬ እኮ ነው የመጣሁት። ኧረ ስማ ስንት ነገር አብረን አሳልፈናል እኮ ጓደኛዬ። አንዴ ምን ላድርግ? አድራሻህን በጣም ስለምትቀያየር እኮ ለማግኘት ተቸገርኩኝ። ምን ሆነሽ ነው? አመመሽ እንዴ? አይዞሽ። ምን ሆነች? አንቺ ምን ሆነሽ ነው? ምን እየሆነች ነው? ውሃ ስጣት። ምን ሆና ነው? መድኃኒት አምጡላት እስኪ። የራስ ምታት መድኃኒት አምጡላት። ኧረ አትፈልግም። የእሱ ጩኸት እኮ ነው። ኦኬ የኔ ጩኸት ነው። አይዞሽ በቃ ጓደኛዬ። ሌባ ሁላ አስመሳዮች። ምንድን ነው? በእናትህ ታማለች እኮ። አማያያት እኮ። አመማት። ተነሽ እንዳመታት ዝም በል። ሌባ ሁላ አገኘው ያስኩ ጋውን እየቀለድክ ነው? ይመቸኝ አገኘው። ምን እየሆነ ነገር ምንድን ነው እያደረጉ ያሉት? ያገኘሁት ሲታወቅባችሁ ይሄ የማስመሰያ ዘዴያችሁ ነው። ሰላም ምን ሆነች? ሰላም ና ደህና ና። ማናት? ሰላምን አታውቋትም? ሰላምን አታውቋትም? ሰላምን አታውቋትም? እንደውም እናንተ ያሳበዳችኋት ማለት ምን ነው? እናንተ ያሳበዳችኋት ገንዘቧን በልታችሁ ደሟን መጣችሁ ምናምን ያባረራችኋት። ብር ፈልገህ ነው እንዴ? ብር ፈልገህ ነው አለኝ እኮ ብር ነው። እውነት? አይ አልፈልግም። እና በቃ እኔ የምላችሁ ቆይ ሰላም ምን ነበር ያመማት? ጓደኛዬ ይኸውልህ አሁን አንድ ነገር ልንገርህ። በቃ እያመመኝ ነው ራሴንና ለምን ነገ ምናምን ተገናኝተን ምናምን እናወራለን። ና ጓደኛዬ ነገ እናወራ። በቃ አዎ ነገ እናወራለን ማለት አሁን ይኸውልህ ምን መሰለህ አንተ እኮ ማለት ነው ይኸውልህ እሱ ለምን እንደዚህ ታውቃለህ? የሆነ ጓደኛ ያኔ ትምህርት ቤት ከሰላም ጋር ሰላማችሁ ትምህርት ቤት በቃ እንደዚህ አባ ኦኬ ፍቅረኛው ትተው ሄዳ ነው። ሰላም እኔ ግን እንዳገባ ነበር የማውቀው። የትምህርት ቤት ጓደኛህን አወቃት ሰላም እንዴ? ሚስት እንዳለው የትምህርት ቤት ጓደኛ ሰላምን አወቃታ? አዎ አወቅኳት። አንተ ያኔ ከሷ ጋር እዛ ፎቶ እየተነሳችሁ አስታውስካ? አዎ አስታውስካ። ዋው ታዲያ ያኔ መጥቼ ምናምን አስታውስካ? አንተ መተው ለምን ጸበላችሁ? እንደዚህ እስኪሆን አንቺ ለምን ዝም ትያለሽ? ጸበሉ ስጄ ነበር ደህና ነበር እኮ። የሰው ገንዘብ ነው አይደል እንደዚህ የሚያደርገው? የሰው ገንዘብ እሱ ነው እንጂ ገንዘቡን በልተው እንዲያረጉ። ገንዘቡን በልተውበት። ወይኔ ጠንቋዩ ነው የበላበት። አላየንም ባካችሁ። ሰላም ቆይ ለምንድን ነው ሌሊት የሚወጣው? የት ነው የሚወጣው? ያው እንግዲህ ምናልባት ሌሊት የሚወጣው ከሆነ ብዬ እኮ ነው እንደዚህ የሚያደርገው። እሱ አያውቅም፣ እንደዛ መሆኑን አያውቅም። ሌሊት መውጣቱን አንቺ ታውቂያለሽ ማለት ነው። ያኔ ፎቶ ያነሳችሁን ፎቶ አታሳየኝም? የሰላም አሳያለሁ። የት ነች ግን ሰላም? የት ነች? የት መሰለችህ? ውጭ ያለች። በቃ እኔ ልሄድ ነው። ቆይ የት ነው የምትሄጂው? ሌባ ማለት እኔ እኮ የምሄደው ቀለበቃ ነው። የምን ዕቃ ነው? ቆይ ዝም ብለሽ ሰላምን ላሳይ። ሰላምና ላሳይ። የት ነች ያለችው? ናኒ ላሳይ። ቆይ ችግር የለም ታሳየኛለህ በኋላ። አሁን ሰላም ምን መሰለህ ያለችው? በቃ ተው ወንድሜ፣ ስለ ሰላም ተዋቸው። በቃ ተነስተኛ አንተ ተነስ። ቆይ ከመቼ ጀምሮ ነው እንደዚህ ያመመው? በቃ አንዳንዴ ደህና ይሆናል፣ አንዳንዴ ደግሞ እንደዚህ ያደርጋል። ቅድም ደህና እያወራ ካልነበረ በቃ እኔ ራሱ እሱ ራሴን ያመኛል። እንዴት ነው እንደዚህ ስራ የሚሰራው? በዚህ መልኩ እንዴት ነው? ጸበል ማትወስጂው ከሆነ እንዴት ነው ስራ የሚሰራው? ጓደኛዬ ጸበል ነበረ። ዝም ብለህ ማለት ነው ይሄ ዝም ብለህ ገንዘብ አትበሉ እናንተ። ቆይ ግን ሰው ገንዘብ ምንድን ነው የሚወደው እንዴ? አንተ ለምንድን ነው ገንዘብ የምትወደው? ገንዘብ ደግሞ ቆይ የሰላምን ገንዘብ ምንድን ነው ያደረጋችሁበት? አንተ ግን ሰላምን በቃ በዛው ወሰድከው እኮ ብሯን ወስደው
አንተ እኮ ትችላለህ ጓደኛዬ። ምንድነው ያረክበት? ሰላምን በዛው ወስደህ ከዛ ወደ ውጭ ምናምን ሄደች አልከኝ እንዴ? ሰላም የምትባል እኮ ነው ፍቅረኛው የበፊቱ ማለት ነው። ስም ተመሳስሎብኝ ፍቅረኛው። አይ ሰላም እዚህ እናንተ ጋር የምትኖር የነበረች ሰላም ዘመዳችን ናት። አሁን ጸበል ገባች ምናምን ቅድም የደነገጥነው እኮ ማለት ነው። እዛ ጸበል ቦታ ስለነበረች ምን ሆነች ብዬ ነው። ምን ሆና ነው ጸበል የገባችው? ምን እንደሆነ ሳታውቂም ነበር? አሞት ነው የሚገባ። ሌላ ምን ሆኖ ነው የሚገባ? ዘመዳችሁ አይደለች እንዴ? ከእናንተ ጋር ነበር እንዴ? ያው የሆነ እንደ መንፈስ ያረጋታል። ምን ሆና ነው? ቆይ ግን ምን አውቃለሁ? የሰው እጅ ነው ምናምን። እንሄዳለን፣ ሰላም ጋር እንሄዳለን። እንትን ምንድን ነው በቃ ይኸውልህ የሚወስደው መድኃኒቱን ላምጣላ። ውሃ እዚህ ጋር አቃጠለ። እንትኑ ሰዓት ደረሰ እንደ ይሄ ግብር ምናምን የምታደርገበት ሰዓት በቃ እንደዚህ ያደርጓል እኮ መድኃኒቱን ካለ 6 ሰዓት ሆኗል። ኦኬ 6 ሰዓት ታደሳለህ ማለት ነው። በንግድ ፍቃድ ምናምን ነው እንደዚህ ያደርጉት። አየካ ከፈላችሁ እንዴ? አዎ ከፈል። ሰላም አለች አለች። ምን ነው አንሞታለች እንዴ? ቆይ ምንድነው እየሆነ ያለው? ቆይ ምንድነው? ምን አይነት በሽታ ነው እንደዚህ የሚያደርገው እንዴ? ቆይ ምን እየሆነ ነው? አረ እንደ እባብ እየተሳበ እኮ ነው። አረ አንተ ለምን ነው ማትወጣ? በቃ አንተ እኮ ነው እንደዚህ የምታደርገው።